ሰላም እንደምን አላችሁ? ወደ እናት ዩቲዩብ ቤተሰቦቼ ሰላም ናችሁ ወይ? አለሁ እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ያላችሁበት የእግዚአብሔር ፍጹም ሰላም ይብዛላችሁ። ላለው ተወዳጆቼ ዛሬም እንደተለመደው እኔ የምወደድኩት የተጠቀምኩበት ያለሁትን ነገር አዲስ ነገር ነው የማሳያችሁ። እሱም ስናፕ ዩቲዩብ ይባላል። ስናፕ ዩቲዩብ ማለት ልክ እንደ ዩቲዩብ ሆኖ ማለት ነው። እንደ ዩቲዩብ ነው ግን የሚወርደው ከፕላይ ስቶር ላይ አይደለም፣ ከጎግል ክሮም ላይ ነው የሚወርደው። አውራዶቹን ደግሞ አሳያችኋለሁ። ይህ አፕሊኬሽን ደግሞ የሚጠቅመን ደግሞ ልክ እንደ ዩቲዩብ ሰርች ማድረግ ያለው ልክ እንደ ዩቲዩብ ነው፣ ግን ሰርች ማድረግ ያለው የምትፈልጉትን ነገር ሰርች አድርጋችሁ መዝሙር ሆነ ትምህርትም ሆነ የፈለጋችሁን ነገር ሰርች መብትላችሁ። ይሄ የክርስቲያን የሙስሊም የሚል አይደለም። ሁላችሁም ብታወርዱት ለሁላችሁም ጠቃሚ አፕ ነው ማለት ነው። እና ከዩቲዩብ የሚለየው ያው ዩቲዩብ ላይ ዳውንሎድ ለማድረግ አይቻልም። እዚህ ግን ዳውንሎድ ማድረግ ስላላችሁ በአውዲዮም በቪዲዮውም ሙዚቃው ወይም ቪዲዮ ስታጫውቱ ባክ ብላችሁ መውጣት ትችላላችሁ። ራሱ ያጫውታል ማለት ነው። ማጥፋት ስትፈልጉ ደግሞ ያጠፋል። እኔ እየተጠቀምኩኝ አሳያችኋለሁ ቤተሰቦች። ወሬ ሳላበዛባችሁ ወደ ቀጥታ ወደ ጎግል ክሮም ነው የምንሄደው። ጎግል ክሮም ላይ ገብተን ስናፕ ዩቲዩብ ብለን ሰርች እናደርጋለን እና ያው ተቆጣ እኔ ጋር አውርጆ ስለነበር ቅድም ያው ጎኖ የምለው ስናፕ ዩቲዩብ እዚህ ጋር እቺ የመጀመሪያዋ የምትመጣልን እሷን እንነካታለን። ይችኛዋን አያችኋት? እቺ ማለት ነው። እቺ ስናፕ ዩቲዩብ የምትለዋን መጀመሪያዋን ሊንክ እንነካታለን። እንደዚህ ነው የሚመጣልን ቤተሰቦች፣ እንደዚህ ይመጣል። ከዛ እቺ ነገሯን ብርቱካን ነገሯን እሷ ዳውንሎድ ስናፕ ዩቲዩብ የምለውን እሷን እንነካታለን። እንደዚህ ነካሁት። ከዛ ዳውንሎድ አጌን ነው የሚለኝ። ያው ዳውንሎድ አረጋለሁ። እንደምታዩት ከሆነ ይኸው እዚህ ጋር ዳውንሎድ እያደረገ ነው። ዳውንሎድ ፋይል እያለ ነው። እንጠብቀዋለን። ኦኬ ኦፕን እለዋለሁ። እኔ ኦፕን እለዋለሁ። በዚህ ደረጃ ነው የምጣለን። ከዛ ጎ ነው የምለው እኔ። ይኸው ቀጥታ በዚህ መልኩ ይመጣኛል። ይኸው እዚህ ጋር እንደምታዩት ቤተሰቦች ይኸው እዚህ ጋር እየቆጠረ ነው። እንደዚህ ልክ አሁን እነዚህ አፕሊኬሽናቸው ይወርድልኛል። አሁን እንጠብቀዋለን ትንሽ። ኦኬ ኦልሬዲ የጨረሰ ነው። ያው ኦፕን እለዋለሁ። አሁን እቺን ኦፕን ነካት። ያው እንደዚህ ነው የሚመጣልን አፕሊኬሽኑ። አንዳንዴም ደግሞ እንትን ፋይል ማናጀር ላይም ራሱ ገብቶ ይገኛል። ያው እዚህ ጋር መጥቶልኛል። አላው ነው የምለው። ያው ማስታወቂያ ይገባል። ኔክስት እለዋለሁ። አሁንም ኔክስት እለዋለሁ። አሁንም እንጆይ ነው እለዋለሁ። ያችሁት ስንት አፕሊኬሽን እንዳስገባ። አሁን እነዚህ አፕሊኬሽኖች አሁን እነዚህ ላይ አሁን እነዚህ እንደምታያቸውን ሞር የሚለውን ነክታችሁ አሁን ዩቲዩብ፣ ዋትስአፕ፣ ቲክቶክ፣ ኢንስታግራም፣ ፌስቡክ፣ ዩቲዩብ እነዚህን በእነዚህ ሁሉ ማውረድ ትችላላችሁ ማለት ነው። እነዚህ ቪዲዮዎች እዚህ ላይ ማውረድ ትችላላችሁ ማለት ነው። እዚህ ጋር ደግሞ ሙዚቃ የሚለው ደግሞ አሁን እኔ አንድ ነገር ባወርድ ማለት ነው እዚህ ላይ አገኛቸዋለሁ ማለት ነው። እዚህ ጋር ዩቲዩብ እዚህ ጋር ዩቲዩብ ራሱ የሚጭናቸው ናቸው ማለት ነው። ከዛ እዚህ ጋር ደግሞ እናንተ ራሳችሁ ሰርች ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ ሰርች ላድርግ ምን ብዬ አንድ መዝሙር ላጫውትላችሁ። ምን ብዬ ነው? ኦርቶዶክስ መዝሙር ያው ኦርቶዶክስ መዝሙር ብዬ ሳወርድ ያው ያመጣልኛል ማለት ነው። ያው ያመጣልኝ ማለት ነው። ለምሳሌ እረኛዬን ብከፍተው ያው እዚህ ጋር ዳውንሎድ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ዳውንሎድ የሚለው ነካዋለሁ። ከዛ እዚህ ጋር ፋስት በሜጋባይት ነው በፈጣኑና መዝሙሩ ጥራት ባለው ነገር ነው የሚያደርግላችሁ። እኔ በፈጣን ቶሎ እንዲያወርድልኝና መዝሙሩ ጥራት እንዲኖረው ይቺ ፋስት ምትሆን ከፈልጋችሁ በሁለተኛው ክላሲካል MP3 የሚለውን ይሄ ትንሽ ጥራት የማይኖረውን ብዙ በቪዲዮ ማውረድ ከፈለጋችሁ ደግሞ እዚህ ጋር ፋስት 360p የሚለው ወይም ሃይ ኳሊቲ 720
በሚለው እናንተ እኔ ግን ያው ፋስት በሚለው ሲሆን ቪዲዮውም ጥርት ያለ ቪዲዮ ይኖረዋል። ሲቀጥል ደግሞ ፈጣንም መውረጃ ነው ማለት ነው። እና ስለዚህ አሁን በአውዲዮ ማውረድ ነው ፈልገው ያው ዳውንሎድ አለው እዚህ ጋር ሴቲንግ ፈክፈችው ነው የሚለው አፑን አልከፈትኩት ነበር። ያው አወረድኩት ማለት ነው። ከዛ እንደዚህ እንጠብቀዋለን። ማስታወቂያ ገብቶ ማስታወቂያው እስከሚያልፍ እንጠብቀዋለን ማስታወቂያውን። ኦኬ ያው ኦልሬዲ እርግጠኛ ነኝ ወርዶ ይሆናል። ያው እዚህ ጋር ሰርች ማድረግ አሁን ፕላይ የሚለውን አይሱ እዚህ ጋር ወርዶታል ማለት ነው። ወርዷል፣ ያችሁት ወርዷል። አሁን እነዚህ እንዳለ ያወረድኳቸው መዝሙሮች ናቸው። እነዚህ እዚህ ላይ እኔ ከዚህ በፊት ያወረድኳቸው መዝሙሮች ናቸው ማለት ነው። ድሌት ማድረግ ብትፈልጉ ያው እዚህ ጋር ድሌት ማድረግ ትችላላችሁ፣ ሁሉንም ኦል አድርጋችሁ ማለት ነው። ግን ፈልጌ ስለሆነ ያወረድኳቸው ድሌት አደረጋችሁ ማለት ነው። እዚህ ሴቲንግ ጋር የምትገቡ ራሱ ዳውንሎድ ሴቲንግ ጋር ማስተካከል የምትችላቸው ነገሮች ካሉ ማስተካከል ትችላላችሁ ማለት ነው። እዚህ ጋር ዋትስአፕ ላይም ያሉ ድሌት ተደርገው ግን የተቀመጡ አሁን እዚህ ጋር አሉ። ድሌት አድርጋችሁ ራሱ የተቀመጡ አሁን ከዚህ በፊት ድሌት ተደረጉ የተቀመጡ ፋይሎች ይኖራሉ። አሁን ለምሳሌ ፎቶ የምነካው እኔ ድሌት ስላላደረኩኝ እዚህ ጋር ፎቶ ስላላወረድኩኝ አይኖርም እና ድሌት ያደረጋችኋቸውን ነገሮች እዚህ ጋር ሪከቨር ድሌት ፋይል የሚል አለ። እሱ ጋር ማግኘት ትችላላችሁ ማለት ነው ቤተሰቦች። ከዛ ይሄን እንደው ሜሞሪ እንኳን የሌላችሁ ሰዎች ብትኖሩ እንኳን ከሜሞሪ ወጥታችሁ እዚህ ላይ መቀመጥ ይችላል። ሜሞሪ ያላችሁ እዚህ ራሱ ላይ ይቀመጣል ማለት ነው። እዚህ ራሱ ላይ ይቀመጣል። ከዛ እንደው ባክ ብዬ ልውጣና ላሳያችሁ ጋላሪ ላይ እንዴት እንደሚቀመጥ ማለት ነው። ጋላሪ አሁን እቺን በጣም ስለምወዳት 3 አመት የምጠቀምባት እቺ አፕሊኬሽን ፕሌየር የምትለዋ ማለት ነው። እቺ አሁን እዚህ ላይ አጥቅታ ማለት ነው መዝሙሩ ይኸው አያችሁት እረኛዬ እዛ ጋርም አለ ብትፈልጉ እዚህ ጋርም አለ ማለት ነው። እና እንዴት ነው ማሳየት ፈልግ አሁን እንደው ከባክ ብላ ስታጫውቱ መዝሙሩን ስታጫውቱ አሁን የባዶ ቦታው እንዲሆን ስለማልፈልግ እዚህ ጋር አፕሊኬሽን አወጣለሁ። አሁን ኦልሬዲ እዚህ ጋር ልግባና ላሳያችሁ ቤተሰቦች። ይኸው ገባው እንዴት አድርጌ ይሄን ሙዚቃ አሁን ይሄን መዝሙር ባጫውተው እንደዚህ ባጫውተው አሁን እንደዚህ በስመ አብ ወወልድ ያው ይሰራል እሱ መዝሙሩ ያው እዚህ ጋር ያሳውቅ ማለት ነው። እዚህ ጋር አለ ማለት ነው። አሁን እንዳልዘጋው ዘግቼ ያሳያችሁ ነበረ፣ ግን ያው ሪከርድ ያደረኩ ስለሆነ ስክሪን እንዳጠፋብኝ ብዬ ነው። እና ስትዘጉት ይሄ መዝሙሩ ከላይ ስታውሉት ይታያል። መቀየር ትችላላችሁ፣ መመለስም ትችላላችሁ። እና በጣም ደስ የሚል አፕ ነው እላችኋለሁ። አውርዳችሁ ተጠቀሙበት፣ ይጠቅማችኋል ብዬ አስባለሁ። መጨረሻም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰብ እንሁን፣ እንበርታ። አበረታቱኝ። ጠይቃችኋለሁ ቤተሰቦቼ። አመሰግናለሁ ስለነበር ቆይታ ተወስድልኝ። መልካም ጊዜ፣ መልካም ቆይታ